መጽሐፍ ቅዱስ መቼ ነው እንደዚህ ተጠርዞ የመጣው? በሊቃውንት ነው። በነገራችን ላይ ይውላችሁ አሁን ይሄ ምን አለ መሰላችሁ ጴንጤ ከየት እንደመጣ እንኳን አያውቅ። ስለማያውቅ መጽሐፍ ቅዱስ ብቻ እያለ ይፎክራል እንጂ ይሄ ራሱ በትውፊት ነው የመጣው። ይሄንን ያመጣውን ትውፊት ንቆ ይሄንን በትውፊት የመጣውን ተቀብሎ ያናንቃል። በሌላ አነጋገር ከተመኛ ምን አለ ይባላል፣ ወተት ከምንድን ነው የሚወጣ ከምንድን ነው የሚገኝ ብሎ የሚጠይቁት የከተማኛ ልጅ ምን አለ ከፍሪጅ ብሎ መለሰ ይባላል። አሁን ላም ምንድን ናት ብትሉት አሳማቱ የወተትን ምንጩን የማያውቅ ሰው አስቸጋሪ ነው። ስለ ወተት ብትነግሩት አይ እኛ ቤት ግን ከፍሪጅ ነው ሲወጣ ማይ ሊልህ ነው ይችላል። ከዚያ ሊያልፍ አይችልም ማለት ነው። ምክንያቱም ላም ስትታለብ አይቶ ያውቃል። ቢገዛ የት ድረስ ይሄዳል መስሎት ሱፐር ማርኬት ድረስ ነው የሚሄደው ሲገዛ አይቷል። ከዛ ሊያልፍ አይችልም መሄዳ ወስዳችሁ ካላሳያችሁ። አሁን ይህ መጽሐፍ ቅዱስኛ እንዴት እንዳመጣ ነው እንዴት ጠብቀን እንዳቆየ ነው ስለማያውቅ መጽሐፍ ቅዱስ ብቻ ብሎ ለእኛ ሊያስተምረን ይፈልጋል ማለት ነው። ይህ ብቻ በቂ ነው እያለ ለእኛ ሊያስተምረን ይፈልጋል። ቤቱን እንዴት እንዳቆያችሁት እንዴት እንደያዛችሁት የማያውቅ ልጅ ይነሳና ዛሬ ባባዬ ይህ ሁሉ ምን ያደርጋል ለምን ትጨነቃለህ? እኛ እኮ ትንሽ እንዲህ አድርገን መኖር እንችላለን ብሎ ለአንተ የኑሮ ሲስተም ሊያስተምር ይፈልጋል። አባቱን ሊያስተምር እኮ ይፈልጋል። ለእናቷ ምን አስተማሪች ነው የሚባለው? እንደዚህ አይነት ያኔ እኮ ስታመጭ ግን ልክ አልነበረም። ስታመጭ እንዲህ ነው የሚደረግ የምትል ልጅ አለች። እንግዲህ አምጣ የወለደቻትን እንዳይማድረግ እኛ ባዘጋጀነው መጽሐፍ ቅዱስ እኛን መውቀስ ይፈልጋል ለማለት ነው። ባጭሩ ግን ይውላችሁ ቤተክርስቲያን ናት እንጂ መጽሐፍ ቅዱስን ያስገኘች ቤተክርስቲያንን ያስገኘ መጽሐፍ ቅዱስ የለም። ይሄን መጽሐፍ ቅዱስ ቤተክርስቲያን ናት የሰጠች እና በቤተክርስቲያን ላይ የተገኘውን ነገር የቤተክርስቲያን መተቻ ሊሆን በፍጹም አይችልም ማለት ነው። እና ይሄ ሰነድ እንዲሰነድ ሆኖ እንዲገኝ ያደረገችው ቤተክርስቲያን ናት። ጠብቃም ያቆየችው ማለት ነው። ትውፊት ከመሆን በትውፊት ጠብቃ ተቀብላ አንድ ላይ ሰበሰበችና በጣም ብዙ ወንጌል እኮ ነው የነበረው። የተጻፉ ወንጌሎች ራሱ በወቅቱ አሳሳች ወንጌሎች በጣም ብዙ ገብተው ነበር። እነሱም ሁሉ አጥፍታ ነው እንግዲህ ቤተክርስቲያን የለም የኛው ትክክለኛው ትምህርት ይሄ ብቻ ነው ብላ መርምራ እውነተኛውን ትምህርት የያዙትን ብቻ መርምራ እንሆ ብላ የሰጠችን የኛ ቤተክርስቲያን ናት። እኛ እኮ ብንሆን በዚህ ዘመን በአንድ ሰው ታሪክ እንኳን አንስማማም እኮ እንኳን በአንድ ተቋም ታሪክ አንድ ሰው ታሪክ እንጣላለን። የለም እንትና እኮ እንዲህ ነበር ይላል ተነስቶ የለም እንደዚህም አይደለም እንደነሱ አይደለም አንተ እንደምትለው ሁሉንም ሆኖ ሊሆን ይችላል እኮ ያሰው ግን እንደዚህ አይደለም እያለ ስንከራከር ምንኖር አይነት ሰዎች ነን። ባጭሩ ግን ምን ለማለት ነው መጽሐፍ ቅዱስን እንዲህ አድርገው የሰጡን አባቶቻችን ናቸው። እስከ 325 ዓመተ ምህረት ድረስ በስም ራሱ ገሌ ናቸው የኛ መጽሐፍ ተብሎ አልታወቅም ነበር። ውሳኔ የተወሰነው 325 ዓመተ ምህረት ላይ ነው። በቃ የሊቃ ጉባኤ ወሰነና የኛ መጽሐፍት 81 ናቸው ስማቸው ገሌ ናቸው ብሎ በስም ዘርዝሮ የተገኙትን አንድ ላይ ሰብስቦ አስቀመጣቸው። ያልተገኘ ግን ነበረ በወቅቱ የዮሐንስ ራእይ በተለይ አልተገኘም ነበር። በኋላ ነው ዮሐንስ አፈወርቅ እስኪ ጽፈው ድረስ መልሶ አልተገኘም ነበር። ያም በዘመኑ ሲጻፍ ተጨመረ። ስሙን ግን አስቀምጠውታል አሉ። የዮሐንስ ራእይ ሲገኝ ግባ ብለው ማለት ነው። ስሙን አስቀምጠውት ነው ሄዱ። በዚህ መልኩ ተጠቅሎ ነበር የተቀመጠው። ከዛ በፊት የነበረችው ቤተክርስቲያን እንዴት ነበር የምትተዳደር? በቃል ሐዋርያት በዓይናቸው ያዩትን ያስተማሩት። በዓይናቸው ያዩትን ደግሞ ጻፉልን ስሏቸው ጻፉት እንጂ በመጀመሪያው መቶ ክፍለ ዘመን የነበሩ ምዕመናን አሁን ቢነሱ የመጽሐፍ ቅዱስ አያውቁትም። እንደዚህ ሆኖ መጀመሪያ ጴጥሮስ ያጠመቃቸው ጳውሎስ ያጠመቃቸው ምዕመናን አሁን በዚያ ዘመን የነበሩ ቢነሱ አያውቁትም። ቆሮንቶስ ላይ ጳውሎስ ያስተማራቸው ምዕመናን ከቆሮንቶስ መልእክት ውጭ አያውቁም። የጳውሎስ 14 መልእክት አለው እኮ ብትሏችሁ ዛሬ ከቆሮንቶስ መልእክቶች ሌላ አላውቅም ነው የሚሏችሁ። ግን ድነዋል አልዳኑ ድነዋል ይላችሁ። እንደዚህ ይህን ሁሉ በቃለ ስለሸመደድክም አትድኑ። ይሄ ብቻ እያልክ ስለፎከርክም አትድኑ። እንዲህ ባለ መንገድ የመጣ ነው እና ይህን ስለማያውቁ እነሱ የልጅ ነገር ዛሬ ሰምተው የመጽሐፍ ቅዱስ ብቻ እንትና ብቻ የሚል ነገር ሲፎክሩ የሚታየው ከዚህ የተነሳ ነው ለማለት ነው።
ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።